እስከዛሬ ድረስ የቤዛ ተንኮል እየቀጠለ ነው። በጣም የሚገርም ነው። ለወይዘሮ ጽጌረዳ መድኃኒቱ እየሰጠቻት ያዘነች መስላ ሴራዋን እየቀጠለ ነው። ቤዛ በጣም ነው የሚያሳዝነው። ወይዘሮ ጽጌረዳ ደግሞ በጣም ነው የታመሙትና ለሞት ደርሰዋል ማለት ነው። ቤዛ ደግሞ በር ላይ ዝም ብላ እየዳመጠች ነበር። አንድ ሰው እስኪ አሁን ይርዳሽ እያለች እየሳቀች ነበር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁን? እግዚአብሔር ይመስገን ደህና ነኝ። እናንተም እያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ በደሊና ቀጣይ ክፍል መጥቻለሁ ማለት ነው። ውድ ቤተሰብ ለቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ለቪዲዮ ደግሞ ላይክ ያደርጋችሁ እዩት ማለት ነው። አበረታቱ። ዛሬ ስመጣ ደግሞ በጣም ነው የሚገርመው ማለት ነው። በነገራችን ላይ ቤዛ ሁሉም ትችልበታለች ማለት ነው። መጀመሪያ አርሜን ሁና ነበር። አሁን ደግሞ ለደሊና እና ለወይዘሮ ጽጌረዳ እጇ ላይ ነው ያስገባቻቸው ማለት ነው። ምክንያቱም ምስኪን መስራው ይቅርታ ጠይቃ ሁሉም ነገር እንዲስተካከልላት እየጣረች ነው ማለት ነው። እውነት ግን አምኗታል እኮ የሚገርም ነገር ማለት ነው። እጇ ላይ ነው እያስገባቻቸው ማለት ነው። እንደ ምስኪን መስላ ዛሬ ደግሞ ደሊና ክላሷ ውስጥ ገብታ ክላሷ ድረስ ገብታ እያወረቻች ነበረ ማለት ነው። በጣም አይዞሽ፣ ይቅርታ፣ በቃ ችግር የለውም እዚህ ሆነሽ ለምንድን ነው እዚህ ክላስ ውስጥ ለብቻሽን የምታስቢውና የምትጨነቂው እያለቻት ነው። ደሊና ያለፈ ሁሉም ነገር እያሳሰበኝ እኮ ነው። የእናንተ ፍቅር አስቀምጦኝ እንደዛ ስላሳረግ በጣም አሁን ድረስ እያሳሰበኝ ነው። በዚህ ነው የምጨነቀው። ኧረ አትጨነቂ፣ አይዞሽ አለንልህ እኮ አሁን እኮ አምኜሻለሁ እና አይዞሽ፣ አንቺ እኮ ደግ ሰው ነሽ አለቻት። በነገራችን ላይ ደሊና እያናደደችኝ ነው ማለት ነው። ማለት የዋህነት ጥሩ ነው፣ ግን የዋህነትን ደንበሩ ካለፈ ማለት ነው አንተ ሞኝ መሆንህ አይቀርም ማለት ነው። እና ለዛ ደግሞ ደሊና ደግሞ በጣም የዋህነቷን ሊያጠቃት ነው ማለት ነው። ልክ እንደ ኤልሳ ያለችው ማለት ነው። ኤልሳ ደግሞ አንቺ ተጠንቀቂ እያለቻት ነው። ከዛ ከቤዛ ክላስ ስትወጣ ደሊና ካሌብ አገኛት ማለት ነው። ደሊና እዚህ ምን ታደርጊያለሽ? ቤዛ ክላስ ላይ ምንድን ነው የምታደርጊው ምናምን አላት ማለት ነው። ኧረ ምንም አለችው። ንገረኝ፣ እውነት ምን ልታደርጊ ገብተሻል ነው? ላዋራት ፈልጌ እኮ ነው። ዝም ብላለ ብቻ እዚህ ላዋራት ፈልጌ። ለምንድን ነው ሁለተኛ አጠገቧ እንዳትደርስ ያላልኩሽም? ለምንድን ነው እንደዛ የምታደርጊ? ምን አለሽ ከእሷ ጋር? እሷ እኮ በጣም አደገኛ እና ክፉ ሴት ነች። ይሄ የዋህነት የመሰለ ሌላ ሴራ እያሰበች እንደሆነ ይገባኛል። እናት ጠንቅ ያልኩሽ እኮ አላት ማለት ነው። ኧረ እንደ ካሌብ እንደዛ አይደለም። እሷ እኮ በቃ ተቀይራለች፣ የዋህ ደግ ሆናለች። አንቺ እንደዛ አትበይ፣ የዋህነቷ ሌላ ሴራን እያመጣችብኝ ነው ምናምን አላት ማለት ነው። በቃ እሺ፣ ከአሁን በኋላ አጠገቧ አትድረሽ እልሻለሁ አላት። እሺ በቃ ችግር የለውም ህግህን አክብራለሁ እና ሳሎን ላይ ቁጭ ብለን እንጫወት አለችው። ከዛ ሁሉም ቤተሰብ ተሰብስበው ሲጫወቱ ቤዛ ደግሞ መጣች ማለት ነው። እንዴት አደራችሁ ቤተሰቤ ስትል እግዚአብሔር ይመስገን ብለው ተቀበሏት። በነገራችን ላይ ካሌብ እና ኤልሳ አቋማቸው በጣም ነው የወደድኩት። ምክንያቱም የቤዛ ምንም አላመኗትም ማለት ነው። እና እንደዛ ሲሆን እናቷ ወይዘሮ ጽጌረዳ እና ደሊና በጥሩ ሁኔታ እየተቀበሏት ነው። እሳቸው ሁለታቸውም ደግሞ አልተቀበሏትም ማለት ነው። ከዛ ቤዛ ደግሞ አንድ ጨዋታ እንጫወት አለቻቸው። ምንድን ነው? እኔ አልጫወትም አለች ኤልሳ። ካሌብ ደግሞ እኔም ከእቴ ጋር ነኝ አልጫወትም፣ ይሄ ጨዋታ ምንድን ነው አለ ማለት ነው። ከዛ ጨቀጨቋቸው። ለምንድን ነው የማትጫወቱ? ደግነት እኮ ነው ይሄ እኮ ደግ ነው። ለምንድን ነው እንደዛ የምትሆኑ? አትጫወቱ ምናምን ተያቸው፣ ማየ ቻቸው፣ በቃ ለእኔ እኮ ይጠሉኛል አለች ቤዛ ማለት ነው። ከዛ ወይዘሮ ጽጌረዳ ደግሞ ልጆቻቸውን ሲቆጧቸው ልጆቻቸውን ደግሞ የእናታቸው ሕግ ማክበር ስላለባቸው ዝም ብለው ተቀመጡ። ከዛ መጨረሻ ላይ
እየተጫወቱ እያሉ አንድ ነገር ምንድነው ደስ ያለኝ ግን አንቺ ለወንድምሽ የምትወጁ ከሆንሽ ለደሊና ቅፍ አድርጊሽ ሳሚያትና ፍቅርሽን ገለጭላት አለቻት ማለት ነው። ከዛ በጣም ደስ ይለኛል ብላ እሷ ደግሞ ቅፍ አድርጋ ነው የሳመቻት ማለት ነው። ደስ ይላል ባይዘወይ። ከዛ ግን ተንኮሏ በጣም ይገርማል። መጨረሻ ላይ ደግሞ ለወይዘሮ ጽጌረዳ መድኃኒት ሰዓቱን ሳይደርስ መድኃኒት ሰጠቻት ማለት ደሊና ያስበችው ምን መሰላችሁ? የዋህ እንድትባል እንድትደነቅ ምናምን ነው ያሰበችው ማለት ነው። ስለዚህ መድኃኒቱን ሰጠቻት ማለት ነው። እሷ ደግሞ ወይዘሮ ጽጌረዳ ደግሞ በየዋህነቷ ተቀብላ ግጥም አድርጋ ጠጣችሁ። በነገራችን ላይ ማለት ነው መድኃኒቱ እሷን የገዛችው ነው ማለት ነው። በጣም ተንኩሯ እየከፋ ነው። ከዛ ኤልሳ ደግሞ ለደሊና ክችኑ ውስጥ ገብታ ምን ላግዝሽ ደሊናዬ፣ በጣም እኮ ደክመሻል፣ ሁሉም ነገር እኮ አንቺ ትሰሪያለሽ አለቻት። ኧረ ችግር የለም ሁሉም ነገር አብስየዋለሁ እና ምንም የተረፈ ነገር ምናምን አለቻት ማለት ነው። ከዛ ኤልሳ ደግሞ መታ ለእናቷ መድኃኒቱን ሳትደርሰዋል እንኪ ጠጪ ስትላት ልጄ ቤዛ እኮ ሰጠኛለች አሁን አለቻት። ብላ ደነገጠች። አዎ አሁን ሰጠችኝ አለቻት ማለት ነው። ለምንድን ነው ምን አገባት እሷ? የእኛ ስራ እኮ ነው ይሄ። ለምንድን ነው እሷን የምትሰጥሽ? እናቴ አንቺ ግን ዝም ብለሽ ታምኛታለሽ አለቻት። እሷ እኮ ለእኔ አስባ ነው። ተይ ልጄ እንደዛ አትበይ። ልጅቷ እኮ አስባልኝ ነው አዝናልኝ ነው። በጣም ደግ ሆናለች እኮ አለቻትና ኤልሳ ደግሞ ይሄ ደግነት አይደለም፣ ሌላ ሴራ እየሰራች ነው። ይሄ ደግሞ የኔና የካሌብ ስራ ነው እንጂ የእሷ ስራ አይደለም። አንቺንን መቆጣጠር አለቻት ማለት ነው። አይደለም አስባልኝ ነው ልጄ፣ መጥፎ ነገር አታስቢ አለቻት ማለት ነው። ከዛው ኤልሳ ደግሞ እሺ በቃ ችግር የለም አረፍ በይ እናቴ ብላ ወደ ቤዛ ክላስ ገባች ማለት ነው። ስትገባ ደግሞ አንቺ ለምንድን ነው ለእናቴ መድኃኒቱ የሰጠቻት አለቻት ማለት ነው። አስቤላሽ እኮ አዝኔላች እኮ ነው የሰጠኋትና ምን ችግር አለው አለቻት። የእናቴ ስራ ለእኔና ለወንድሜ ተይልን፣ ሁለተኛ ጊዜ እንደዛ እንዳታርጊ ብላ አስጠነቀቀቻት። እሷ ግን በጣም ቤዛ ግን በጣም የሚገርም ማለት ነው የምትናገረው ቃላት በጣም ይገርማል። ከዛ ሁለተኛ እንደዛ ካረች አለቻት ማለት ነው ኤልሳ። እኔ የሚያደርገው እኮ ለቤተሰቡ ፍቅር ብዬ ነው እና ምንድን ነው ምን ችግር አለው የሰጠኋቸው ደግሞ ማለት ነው ምክንያቱም ሰዓቱ እንዳያልፍ ብዬ ነው እና አለቻት ቤዛ። እና ለቤተሰቡ ፍቅር ካሰብሽማ ማለት ነው አሁን ሻንጣሽን ሰብስበሽ መውጣት አለብሽ አለቻት ማለት ነው። እኔም እኮ ልወጣ ነበር ግን የማርፍበት ቤት ይሁን የቤተሰብ የለኝ እዚህ። ይሄ ታውቂያለሽ ኤልሳ፣ ለምንድን ነው እንደዛ የምትይኝ አለቻት። ከዛ ወይዘሮ ጽጌረዳ ደግሞ ለካሌብ ምን ልነግሮች እንደፈለጉ አላ እና እስኪ ቁጭ በትልቅ ነገር ላወራህ ነው ወንድም ልጄ አለችው። እና ምንድን ነው እናቴ አላት። ቁጭ በል አለችው። ቁጭ ሲል አንድ ምስጢር ነገረችው ማለት ነው። ከዚያ ክላስ ውስጥ ገብቶ ሲተክዝና ሲያስብ ነበር። ደሊና ስታገኘው ደግሞ ምንድነው ካሌብ ዛሬ እያሰብክ ነው እየተጨነቅ ነው ምንድነው የሚያስጨንቅህ ስትለው አይ ምንም ዝም ብዬ ነው ብሎ ደበቃት ማለት ነው። የስራ ጉዳይ ነው ምናምን ብሎ ደበቃት ማለት ነው። ግን የሆነ ነገር ያሰበው ነገር አለ ወይ ደግሞ እናቱን ያለችው ነገር አለ ማለት ነው። ከዛ በቃ ውሃ ላምጣልህና ትንሽ ትረጋጋለህ አለችው። በነገራችን ላይ የደሊናና የካሌብ ፍቅር በጣም ደስ ይላል ማለት ነው። ምክንያቱም በቃ ንጹህ ፍቅር ነው። ከዛ ቤዛ ደግሞ
የወይዘሮ ጽጌረዳ ክላስ ውስጥ የሆነ እየደበቀች ወይም ደግሞ መድኃኒቱ እየደበለቀች ነበር ማለት ነው። ከዛ ደሊናም አንድ በት ስትገባ አገኘቻት ማለት ነው። ከዛ ምን ቤዛ ምን እየሰራች ነው እዚህ አለቻት። አይ የእናቴ መድኃኒት እኮ እያስተካከልኩላት ጽፌ እያስቀመጥኩላት ነው፣ ተንኮሏ እንዳይታወቅ እኮ ነው። ሞኝ ደሊና ደግሞ ነው እንዴ? በቃ እሺ ጎበዝ፣ አንቺ እኮ ጎበዝ ነሽ፣ ደግ ነሽ አለቻት ማለት ነው። አዎ ደሊናዬ፣ እናቴ እኮ በጣም ታሳዝነኛለች እና እኔ በየሰዓቱ ሁሉም ነገር ጽፌ ላስቀምጥላት ነው እያሰብኩት። እሳቸው ግን አያምኑኝም፣ ይጠራጠሩኛል አለቻት ማለት ነው። እንደዛ ነው ቤዛዬ፣ በቃ ጥሩ አድርገሻል። አሁን ግን ወዲያውን መውጣት አለብን፣ አሁን ግን ከክላሱ መውጣት አለብን አለቻት ማለት ነው። ከዛ ወጡ ማለት ነው። ኤልሳ ደግሞ ለደሊና ስታናግራት ይሄ ነገር ትክክል አይደለም፣ አንቺ አስቢበት አለቻት ማለት ነው። ከዛ ደሊና ደግሞ ቤዛ እኮ ተቀይራለች፣ ኤልሳ እንደ በፊት አይደለችም፣ የዋህ ሆናለች፣ ደግ ሆናለች፣ ለእኛ እያሰበችልኝ ነው አለቻት። ደሊና አንቺ የባለፈው የሰራችው ሴራ ትረሺዋለሽ እንዴ አለቻት። ኧረ እንደዛ አይደለም እኮ እሱ ተቀይራለች እኮ አለቻት። እና ብትቀይር አሁንም ሌላ ሴራ እያሰበችልኝ ነው እና አንቺ ሙሉ በሙሉ እንደታምኛት ምናምን ብላ እያስጠነቀቀቻት ነው ማለት ነው። መጨረሻ ላይ በነገራችን ላይ ማለት ነው የቤዛ ሴራ እየሰራ ነው። ምክንያቱም ለእናቷ ለወይዘሮ ጽጌረዳ እየደባለቀችው ወይ ደግሞ ሌላ መድኃኒት እየሰጠቻት መሆኑ ነው። ይሄ ደግሞ አሁን ድረስ ወደ ክላሷ ገብታ ልብሷ እያስተካከለችላት ኤልሳ ደረሰች ማለት ነው። እንቺ ምን እያደረግሽ ነው? ልቀቂ፣ ታቂ ከእናቴ ጋር አለቻት ኤልሳ ማለት ነው። ከዛ ልብሷ እኮ እያስተካከልኩላት ነው አለቻት። ወይዘሮ ጽጌረዳ ደግሞ ልብስ እያስተካከለችልኝ እኮ ነው ልጅ ምን ሆነሻል አለቻት ማለት ነው። ዝም በይ፣ የአንቺ ማገዝ አያስፈልግም፣ ውጪ፣ እኛ አለንላት አለቻት ማለት ነው። ከዛ መጨረሻ ላይ ደግሞ ወጥታ ኤልሳ ስትሄድ ወይዘሮ ጽጌረዳ ክላሷ ውስጥ በጣም ታማለች ማለት ነው። ሞት ደርሳለች። ቤዛ ደግሞ ሴራዋ ተሳክቶለታል። በሩ ላይ ዝም ብላ እያዳመጠች ነው። አሁን ነው ጨዋታው የተጀመረው ብላ በጣም ነው የሳቀችው። በእውነት ያናድዳል ማለት ነው። ከዛ አንድ ሰው ይምጣና ይርዳሽ፣ አሁን ነው ጨዋታው የተጀመረው ብላ ዝም ብላ እያዳመጠቻት ነበር ማለት ነው። ወይዘሮ ጽጌረዳ ደግሞ እያመመች ማንም የሚረዳት የለም ክላሱ ውስጥ እና ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቆይታችን ይሄ ይመስላል። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ምን ይሆናል? ወይዘሮ ጽጌረዳ ትሞታለች ወይስ ምን ትሆናለች የሚል የቤዛ ሴራ ሙሉ በሙሉ ይጋለጣል ወይስ አይጋለጥም የሚል ይዘንላችሁ እንመጣለን። እስከዛ መልካም ቆዩ።